ዘፍጥረት ምዕራፍ 23 ሳራ 127 ዓመት ኖረች። በከነዓን ምድር በቂርያት አርባቅ ማለትም በኬብሮን ከተማ ሞተች። አብርሃምም ለሳራ ሊያለቅስና ሊያዝን መጣ። ከዚያም አብርሃም ከተቀመጠበት ከሚስቱ ሬሳ አጠገብ ተነሳ። ኬጣውያንንም እንዲህ አላቸው፣ እኔ ለአገሩ እንግዳ ለሰው ባዳ ሆኜ በመካከላችሁ የምኖር ነኝና ለመቃብር የምትሆን ቦታ ሽጡልኝ፣ የሚስቴንም ሬሳ ልቅበርበት። ኬጣውያንም ለአብርሃም እንዲህ ሲሉ መለሱለት፣ ስማን ጌታዬ፣ አንተ እኮ በእኛ ዘንድ እንደ ኃያል መስፍን ነህ። ከመቃብር ቦታችን በመረጥከው ስፍራ ሬሳህን መቅበር ትችላለህ። ማናችንም ብንሆን የሞተብህን ሰው እንዳትቀብርበት የመቃብር ቦታችንን አንከለክልም። ከዚያም አብርሃም ተነስቶ የአገሬውን ሕዝብ ኬጣውያንን እጅ ነሣ፣ እንዲህም አላቸው፣ እንድቀብር ከፈቀዳችሁልኝ አንዴ ስሙኝና የሰዓርን ልጅ ኤፍሮንን ስለ እኔ ሆናችሁ ለምኑልኝ። ይኸውም በእርሻው ድንበር ላይ ያለችውን መክፍላ የተባለችውን ዋሻውን እንዲሸጥልኝ ነው። በመካከላችሁ የመቃብር ቦታ እንድትሆነኝ በሙሉ ዋጋ እንዲሸጥልኝ ለምኑልኝ። ኬጣዊው ኤፍሮንም እዚያው መካከላቸው ተቀምጦ ስለነበር ወደ ከተማው በር መግቢያ መጥተው የተሰበሰቡት ኬጣውያንን በሙሉ እየሰሙ ለአብርሃም እንዲህ ሲል መለሰለት፣ እንዲህ አይደለም ጌታዬ፣ አድምጠኝ። እርሻውን በውስጡ ካለው ዋሻ ጋር ውሰደው። እነሆ በወገኖቼ ኬጣውያንን ፊት ሰጥቻለሁ፣ ሬሳን ቅበርበት። አብርሃም እንደገና የአገሬውን ሕዝብ እጅ ነሳና ሁሉም እየሰሙት የእርሻውን ቦታ ዋጋ ልክፈል፣ እባክህ ተቀበለኝ፣ ሬሳዬን ልቅበርበት አለው። ኤፍሮንም ለአብርሃም እንዲህ ሲል መለሰለት፣ የመሬቱ ዋጋማ 400 ጥሬ ብር ነው። ታዲያ ይህ በእኔና በአንተ መካከል ምን ቁም ነገር አለው? ይልቅስ ሬሳህን ቅበርበት አለው። አብርሃምም ኤፍሮንን በቄጣውያን ፊት በተናገረው ዋጋ ተስማማ። በወቅቱም የንግድ መለኪያ መሠረት 400 ጥሬ ብር መዘነለት። በዚህ ሁኔታ በመምሬ አጠገብ በመክፋል ያለው የኤፍሮን እርሻ ቦታ ከነዋሻው በክልሉ ካሉ ዛፎች ሁሉ ጭምር ለአብርሃም በርስትነት ተላለፈ። ወደ ከተማው በር በመጡት ኬጣውያን ሁሉ ፊት የአብርሃም ንብረት መሆኑ ተረጋገጠለት። ከዚህ በኋላ አብርሃም በከነዓን ምድር በመምሬ አጠገብ መክፍላ በተባለች እርሻ ውስጥ ባለችው ዋሻ የሚስቱን የሳራን ሬሳ ቀበረ። ይህችም ኬብሮን ናት። ስለዚህ እርሻውና በውስጡ የሚገኘው ዋሻ የመቃብር ቦታ እንዲሆን ከኬጣውያን ለአብርሃም በርስትነት ተላለፈለት። ዘፍጥረት ምዕራፍ 24 በዚህ ጊዜ አብርሃም ሸመገለ፣ ዕድሜውም ገፋ። እግዚአብሔርም አብርሃምን በሁሉ ነገር ባረከው። አብርሃምም የንብረቱ ሁሉ ኃላፊ፣ የቤቱ ሁሉ አዛዥ የሆነውን አረጋዊ አገልጋዩን እንዲህ አለው፣ እጅን ከጭኔ በታች አድርግ። ልጄን በመካከላቸው ከምኖር ከከናናውያን ሴቶች ልጆች ጋር እንዳታጋባው በሰማይና በምድር አምላክ በእግዚአብሔር ማልልኝ። ነገር ግን ወደ አገሬ ወደ ገዛ ዘመዶቼ ሄደህ ለልጄ ለይስሐቅ ሚስት ትፈልግለታለህ። አገልጋዩም ሴቲቱ ከኔ ጋር ወደዚህ ምድር ለመምጣት ፈቃደኛ ባትሆን ምን አደርጋለሁ? ልጅህን አንተ ወደ መጣህበት ሀገር ልውሰደውን ሲል ጠየቀው። አብርሃምም እንዲህ አለው፣ ምንም ቢሆን ልጄን ወደዚያ እንዳትመልሰው ተጠንቀቅ። ከአባቴ ቤት ከትውልድ ሀገሬ ያወጣኝና ለዘርህ ይችን ምድር እሰጣለሁ ብሎ በመሐላ ተስፋ የገባልኝ የሰማይ አምላክ እግዚአብሔር መልአኩን ከፊትህ ይልካል። ለልጄ ሚስት ከዚያ ታመጣለታለህ። ሴቲቱ አብራህ ወደዚህ ለመምጣት ፈቃደኛ ካልሆነች ግን ካስማልሁ መሐላ ነጻ ትሆናለህ። ነገር ግን ወደዚህ አትውሰደው አለው። ስለዚህም አገልጋዩ እጁን ከጌታው ከአብርሃም ጭን በታች አድርጎ ስለዚህ ጉዳይ ማለለት። አገልጋዩም ከጌታው ግመሎች መካከል 10ን ወሰደ። ምርጥ ምርጡን ዕቃ ሁሉ ጭኖ የናኮር ከተማ ወደምትገኝበት ወደ ሜሶጶጣሚያ ተጓዘ። እዚያም እንደደረሰ ግመሎቹን ከከተማ ውጪ የውሃ ጉድጓድ አጠገብ አንበረከከ። ጊዜውም ጥላ የበረደበት ሴቶች ውሃ ለመቅዳት የሚወጡበት ነበረ። ከዚያም እንዲህ ሲል ጸለየ፣ የጌታዬ አብርሃም አምላክ እግዚአብሔር ሆይ በዛሬው ቀን ጉዳይን አሳካልኝ። ለጌታዬ ለአብርሃም ቸርነትን አሳየው። እነሆ እኔ በዚህ ምንጭ አጠገብ ቆሜአለሁ። የከተማይቱ ሴቶች ልጆች ውሃ ለመቅዳት ወደዚህ ይመጣሉ። እንግዲህ እንስራሽን አውርጂና ውሃ ጠጪኝ ስላት እንካ ጠጣ፣ ግመሎችህንም ላጠጣል የምትለኝ ቆንጆ እርሷ ለባሪያ ለይስሐቅ የመረጥካት ትሁን። በዚህም ለጌታዬ ቸርነትህን እንዳሳየው አውቃለሁ። እሱም ገና ጸሎቱን ሳይጨርስ እነሆ ርብቃ እንስራዋን በትከሻዋ ላይ አድርጋ ብቅ አለች። እሷም ከአብርሃም ወንድም ከናኮር ከሚስቱ ከሚልካ የተወለደ የባቱኤል ልጅ ነበረች።
ልጃገሪቱ እጅግ ውብና ወንድ ያልደረሰባት ድንግል ነበረች። ወደ ምንጩም ወርዳ ውሃ በእንስራ ሞልታ ተመለሰች። አገልጋዩም ወደ እርሷ ፈጥኖ ቀረበና እባክሽ ከእንስራሽ ጥቂት ውሃ ጠጭኝ አላት። እርሷም ጌታዬ ጠጣ አለችው። ፈጥናም እንስራዋን ወደ እጇ አውርዳ አጠጣቸው። እርሱንም ካጠጣችው በኋላ ግመሎችህም ጠጥተው እስኪጠግቡ ድረስ ውሃ ቀዳላቸዋለሁ አለች። ፈጥናም በእንስራ ውስጥ የነበረውን ውሃ በገንዳ ውስጥ ገለበጠች። የሮጠች ከጉድጓዱ ውሃ እያመላለሰች ግመሎቹ እስኪበቃቸው ድረስ አጠጣቻቸው። አገልጋዩም አንዲት ቃል ሳይናገር እግዚአብሔር መንገዱን አሳክቶለት እንደሆነ ወይም እንዳልሆነ ለማወቅ ልጅቱን በአንክሮ ይከታተላት ነበረ። ግመሎቹ ጠጥቶ ካበቁ በኋላ ሰውየው ግማሽ ሰቅል የሚመዝን ወርቅ ቀለበትና 10 ሰቅል የሚመዝን 2 የወርቅ አምባሮች አውጥቶ ለመሆኑ አንቺ የማን ልጅ ነሽ? ከአባትሽ ቤት የምናድርበት ስፍራ ይገኝ እንደሆነ ባክሽ ንገሪኝ ብሎ ጠየቃት። እርሷም እኔ ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለችው። ደግሞም በቤታችን በቂ ገለባና ድርቆሽ እንዲሁም ለእናንተ የሚሆን ማደሪያ አለን አለችው። ሰውየውም ተደፍቶ ለእግዚአብሔር ሰገደ፣ እንዲህም አለ፣ ቸርነቱንና ታማኝነቱን ከጌታዬ ያላጓደለ እኔንም ወደ ጌታዬ ዘመዶች ቤት የመራኝ የጌታዬ አብርሃም አምላክ እግዚአብሔር የተመሰገነ ይሁን። ልጅቷ ሮጣ ሄዳ የሆነውን ሁሉ ለእናቷ ቤተሰቦች ነገረች። ርብቃም ላባ የተባለው ወንድም ነበራት። እርሱም ሰውየው ወዳለበት የውሃ ጉድጓድ ፈጥኖ ሄደ። እህቱ ያደረገችውን የወርቅ ቀለበትና አምባሮች እንዳየ እንዲሁም ርብቃ ሰውየው ያላትን ስትናገር እንደሰማ ወዲያውኑ ወደ ሰውየው ሄደ። በምንጩም ዳር ከግመሎቹ አጠገብ ቆሞ አገኘው። እርሱንም አንተ የእግዚአብሔር ብሩክ ሆይ ና እዚህ ውጪ የቆምከው ለምንድን ነው? ኖ ለአንተ ማረፊያ ለግመሎች ማደሪያ አዘጋጅላቸዋለሁ አለው። ሰውየውም ከላባ ጋር ወደ ቤት ሄደ። የግመሎቹ ጭነት ተራክፎ ገለባና ድርቆሽ ተሰጣቸው። ለእርሱና አብረውት ለነበሩት ሰዎች የእግር ውሃ ቀረበላቸው። ለሰውየውም ማዕድ ቀረበለት። እርሱ ግን የመጣሁበትን ጉዳይ ሳልናገር እህል አልቀምስም አለ። ላባም እሺ ተናገር አለው። እርሱም እንዲህ አለ፣ እኔ የአብርሃም አገልጋይ ነኝ። እግዚአብሔር ጌታዬን እጅግ ባርኮታል፣ እርሱም በልጽጓል። በጎችና ከብቶች፣ ብርና ወርቅ፣ ወንድና ሴት አገልጋዮች፣ ግመሎችና አህዮች ሰጥቶታል። የጌታዬ ሚስት ሳራ በስተርጅና ወንድ ልጅ ወልዳለታለች። ጌታዬም ያለውን ሀብት ሁሉ ለልጁ ሰጥቶታል። ጌታዬ እንዲህ ሲል አማለኝ፣ ከዚህ ከምኖርበት ሀገር ከከነዓን ሴቶች ልጆች ጋር ልጄን አታጋባው። ነገር ግን ወደ አባቴ ቤት ወደ ገዛ ወገኖቹ ሄደ ለልጄ ሚስት አምጣለት። እኔም ጌታዬን ሴቲቱ ከኔ ጋር ወደዚህ ለመምጣት ባትፈቅድስ ብዬ ጠየቅኩት። እርሱም እንዲህ አለኝ፣ አካሄዴን በፊቱ ያደረግኩ እግዚአብሔር መልአኩን ካንተ ጋር ይልካል። ከገዛ ወገኖቼና ከአባቴ ቤት ለልጄ ሚስት እንድታመጣለት መንገድህን ያቀናል። ወደ ወገኖቼ ከሄድክ ከመሐላው የተፈታ ትሆናለህ። እነርሱ እንኳን ልጅቷን አንሰጥም ቢሉህ ከመሐላው ንጹሕ ትሆናለህ አለኝ። እኔም ዛሬ ወደ ውሃ ጉድጓድ ስደርስ እንዲህ ብዬ ጸለይኩ፣ የጌታዬ አብርሃም አምላክ እግዚአብሔር ሆይ ፈቃድ ቢሆን የመጣሁበትን ጉዳይ አቃናልኝ። እነሆ በምንጭ አጠገብ ቆሜያለሁ። ውሃ ልትቀዳ የምትመጣውን ኮረዳ ከእንስራሽ ውሃ ጠጪኝ ስላት እሺ ጠጣ፣ ለግመሎችም እቀዳላቸዋለሁ የምትለኝ እርሷ እግዚአብሔር ለጌታዬ ልጅ የመረጣት ትሆን። በልቤም የምጸልየው ጸሎት ገና ሳልጨርስ ርብቃ እንስራዋን በትከሻዋ ላይ አድርጋ ብቅ አለች። ወደ ምንጩም ወርዳ ውሃ ቀዳች። እኔም እባክሽ ውሃ ጠጭኝ አልኳት። እሷም ፈጥና እንስራዋን ከትከሻዋ ወርዳ ጠጣ፣ ግመሎችንም አጠጣለሁ አለችኝ። እኔም ጠጣው፣ ግመሎቹንም አጠጣች። ለመሆኑ የማን ልጅ ነሽ ብዬ ጠየኳት። እሷም ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለችኝ። ከዚያም ቀለበቱን አደረግኩላት፣ አምባሩን በእጇ አስገባውላት። ተደፍቼም ለእግዚአብሔር ሰገድኩ። ለጌታዬ ወንድም የልጅ ልጅ የሆነችውን ቆንጆ ለጌታዬ ልጅ እንዳገኝለት በቀና መንገድ የመራኝን የጌታዬን የአብርሃምን አምላክ እግዚአብሔርን አመሰገንኩ። እንግዲህ አሁን ለጌታዬ በጎነትና ታማኝነትን የምታሳዩ ከሆነ ሐሳባችሁን አስታውቁኝ፣ ካልሆነ ግን ቁርጡን ንገሩኝና የሚሄድበትን ልወስን። ላባና ባቱኤል እንዲህ ሲሉ መለሱ፣ ነገሩ ከእግዚአብሔር ስለሆነ በዚህም ሆነ በዚያ ምንም ማለት አንችልም። ርብቃ ይቻትልህ፣ ይዘሃት ሂድ። እግዚአብሔር እንደተናገረው ለጌታ ልጅ ሚስት ትሁነው። የአብርሃም አገልጋይ ያሉትን በሰማ ጊዜ በምድር ላይ ተደፍቶ ለእግዚአብሔር ሰገደ። ከዚያም የወርቅና የብር ጌጣጌጥ እንዲሁም ልብሶች አውጥቶ ለርብቃ ሰጣት። ደግሞም ለወንድሟና ለእናቷ ከፍ ያለ ዋጋ ያላቸው ስጦታዎች ሰጣቸው። እርሱና አብረውት የነበሩ ሰዎች በልተው ጠጥተው እዚያው አደሩ። በማግስቱ ጠዋት ሲነሱ የአብርሃም አገልጋይ እንግዲህ
ወደ ጌታዬ እንድመለስ አሰናብቱኝ አለ። ወንድሟና እናቷም ልጅቷ ከኛ ጋር ቢያንስ 10 ቀን ያህል ተቆይና ከዚያ በኋላ ልትሄድ ትችላለች ብለው መለሱ። እርሱ ግን እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ እንድመለስ አሰናብቱኝ አላቸው። እነርሱ ለማናቸውም ልጅቱን እንጥራትና ትጠየቃሉ። ስለዚህ ርብቃን ጠርተው ከዚህ ሰው ጋር መሄድ ትፈቅጃለሽ ሲሉ ጠየቋት። እርሷም አዎን እሄዳለሁ አለች። ከዚያም እህታቸውን ርብቃ ከሞግዚቷ ጋር እንዲሁም የአብርሃም አገልጋይና አብረውት የነበሩትን ሰዎች አሰናበቷቸው። ርብቃንም እንዲህ ብለው መረቋት። እህታችን ሆይ እልፍ አላፋት ሁኚ፣ ዘርሽ የጠላቶቹን ደጆች ይውረሱ። ከዚያ ርብቃና አገልጋዮቹ ተዘጋጁ። ገመሎቻቸውም ላይ ወጥተው ሰውየውን ተከተሉት። በዚህ ሁኔታ አገልጋዩ ርብቃን ይዟት ሄደ። በዚህን ጊዜ ይስሐቅ በኔጌብ ይኖር ስለነበረ ከብኤር ላይ ሆሪ መጥቶ ነበረ። እርሱም አንድ ምሽት ላይ በጥሞና ለመቆየት ወደ መስክ ወጣ አለ። ቀና ብሎ ሲመለከትም ግመሎች ከሩቅ ሲመጡ አየ። ርብቃም እንደዚሁ አሻግራ ስትመለከት ይስሐቅን አየች። ከግመልም ወረደች። አገልጋዩንም ይህ ሊገናኘኝ በመስኩ ውስጥ ወደዚህ የሚመጣው ሰው ማን ነው ስትል ጠየቀች። አገልጋዩም ጌታዬ ነው ብሎ መለሰላት። እርሷም መሸፈኛዋን ተከናነበች። አገልጋዩም ያደረገውን ሁሉ ለይስሐቅ ነገረው። ይስሐቅም ርብቃን ወደ እናቱ ወደ ሳራ ድንኳን ይዟት ገባ፣ አገባትም፣ ሚስት ሆነችው። እርሱም ወደዳት። ይስሐቅም ከእናቱ ሞት ተጽናና። የማቴዎስ ወንጌል ምዕራፍ 8። ከተራራው በወረደ ጊዜ ብዙ ሕዝብ ተከተለው። እነሆ አንድ ለምጻም ሰው ወደ ኢየሱስ ቀረበና ከፊቱ ተንበርክኮ እየሰገደለት ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህ አለው። ኢየሱስም እጁን ዘርግቶ ዳሰሰውና ፈቃዴ ነው ንጻ አለው። ሰውየውም ወዲያው ከለምጹ ነጻ። ከዚያም ኢየሱስ መፈወስህን ለማንም አታውራ፣ ነገር ግን ሄደ ራስህን ለካህን አሳይ፣ ሙሴ ያዘዘውን መባ አቅርብ፣ ይህም ምስክር ይሆንላቸዋል አለው። ኢየሱስ ቅፍርናሆም እንደደረሰ አንድ የመቶ አለቃ ቀርቦ እንዲህ ሲል ለመነው፣ ጌታ ሆይ አገልጋዬ ሽባ ሆኖ እጅግ በመሰቃየት ከቤት ተኝቷል አለው። ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃው ግን መልሶ እንዲህ አለ፣ ጌታዬ ሆይ ወደ ቤቴ እንድትገባ የሚገባኝ አይደለውም፣ ነገር ግን ከዚህ ሆነ አንዲት ቃል ብቻ ተናገር፣ አገልጋዬ ይፈወሳል። እኔ ራሴ የምታዘዛቸው አለቆች ለእኔም የሚታዘዙ የበታቾች አሉኝ። ከነርሱ አንዱን ሂድ ስለው ይሄዳል፣ ሌላውን ና ስለው ይመጣል፣ አገልጋይንም ይህን አድርግ ስለው ያደርጋል። ኢየሱስም በመልሱ ተደንቆ ይከተሉት ለነበሩት እንዲህ አላቸው፣ እውነት እላችኋለሁ ከእስራኤል መካከል እንኳን እንዲህ ያለ እምነት ያለው አንድ ሰው አላገኘውም። እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ በመንግሥተ ሰማያት ማዕድ ዙሪያ ከአብርሃም ከይስሐቅና ከያዕቆብ ጋር ይቀመጣሉ። መንግሥተ ሰማያት ተዘጋጅቶላቸው የነበሩት ግን ወደ ውጭ ወደ ጨለማ ይጣላሉ። በዚያ ለቅሶና ጥርስ ማፋጨት ይሆናል። ኢየሱስም መቶ አለቃውን ሂድ እንደ እምነት ይሁንልህ አለው። አገልጋዩም በዚያች ቅጽበት ተፈወሰ። ኢየሱስ ወደ ጴጥሮስ ቤት ጎራ ሲል የጴጥሮስ አማት በትኩሳት ታማ ተኝታ አገኛት። እጇን ዳሰሳት፣ ትኩሳቱም ለቀቃት። ተነስታም አገለገለችው። በዚያ ምሽት በአጋንንት የተያዙ ብዙ ሰዎችን ወደ ኢየሱስ አመጡ። እርሱም መናፍስትን በቃሉ አስወጣ፣ በሽተኞችንም ሁሉ ፈወሰ። በዚህም ኢሳይያስ እንዲህ ብሎ የተናገረው ትንቢት ተፈጸመ፣ እርሱ ደዌያችንን ተቀበለ፣ ሕመማችንም ተሸከመ። ኢየሱስ ብዙ ሰዎች በዙሪያ ተሰብስበው ባየ ጊዜ ወደ ባህሩ ማዶ እንዲሻገሩ አዘዛቸው። በዚህ ጊዜ አንድ የአይሁድ ሃይማኖት መምህር ወደ እርሱ ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ቀበሮች ጉድጓድ፣ የሰማይ ወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቦታ የለውም ሲል መለሰለት። ደቀ መዝሙር የሆነ አንድ ሌላ ሰው ደግሞ ጌታ ሆይ መጀመሪያ ሄጄ አባቴን እንድቀብር ፍቀድልኝ አለው። ኢየሱስ ግን ሙታን ሙታናቸውን ይቅበሩ፣ አንተ ተከተለኝ አለው። ከዚያም ኢየሱስ ወደ ጀልባ ገንባ፣ ደቀ መዛሙርቱ ተከትለውት ገብተው ሄዱ። ድንገት ኃይለኛ ማዕበል በባህሩ ላይ ተነስቶ ጀልባይቱ እስኪሸፍን ድረስ አወካቸው። በዚህ ጊዜ ግን ኢየሱስ ተኝቶ ነበረ። ደቀ መዛሙርቱን ቀርበው ቀሰቀሱትና ጌታ ሆይ ጠፋን፣ አድነን አሉት። ኢየሱስም እናንተ እምነት የጎደላችሁ ለምን ይህን ያህል ፈራችሁ አላቸው። ከዚያም ተነስቶ ነፋሱንና ማዕበሉን ገሰጸው፣ ወዲያውም ጸጥታ ሰፈነ። ሰዎቹም ነፋስና ባህር እንኳን የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ። ባህሩን ተሻግሮ ጌርጌሶን ወደሚባል ሀገር እንደደረሰ አጋንንት ያደሩባቸው 2 ሰዎች ከሚኖሩበት የመቃብር ቦታ ወጥተው ተገናኙት።
በዚያ መንገድ ሰው ማለፍ እስካይችል ድረስ እጅግ አደገኞች ነበሩ። እነርሱም የእግዚአብሔር ልጅ ሆይ ከኛ ምን ጉዳይ አለ? ጊዜው ሳይደርስ ልታሰቃየን መጣህን? እያሉ ጮኹ። ከእነርሱም ትንሽ ራቅ ብሎ የብዙ አሳማ መንጋ ተሰማርቶ ነበረ። አጋንንቱም ኢየሱስን የምታስወጣን ከሆነ አሳማዎቹ መንጋ ውስጥ እንድንገባ ፍቀድልን ብለው ለመኑት። ኢየሱስም ሂዱ አላቸው። አጋንንቱም ከሰዎቹ ወጥተው አሳማዎቹ ውስጥ ገቡ። አሳማዎቹም በሙሉ ከነበሩበት አፋፍ እየተጣደፉ ባህር ውስጥ በመግባት ውሃ ውስጥ ሰጥመው ሞቱ። የአሳማዎቹ ጠባቂዎችም ሸሽተው ወደ ከተማ በመሄድ የሆነውን ሁሉና በአጋንንት ተይዘው በነበሩ ሰዎች ላይ የተደረገውን ነገር አወሩ። እነሆ መላው የከተማ ነዋሪ ኢየሱስን ለመገናኘት ወጣ። ባዩትም ጊዜ አገራቸውን ለቆ እንዲሄድ ለመኑት።